ቆይ ለምንድነው እኔ በቃ መጀመሪያ መጠየቅ ያለብን ለምን ነው ራሳችንን እንደ ሰው እንደ ቢሸጉድ ራሱን ይሸጉዳል። ማናቸውም ሰው ማለት በፈለግነው ነገር እንዳይሳካልን ካረጉን ነገሮች መካከል ራሳችንን እንሸጉደዋለን። ባልሆነ ኤሪያ ውስጥ ወይም ምቾት ውስጥ እናሳልፈዋለን ማለት ነው። እኔ አሁን ዩቲዩብ ከገባኝ ነገር መካከል በቃ ማለት በሳምንት አንድ ቪዲዮ እንደው 15 ደቂቃ አጥቼ ነው 24 ሰዓት በቀን አለ ማለት ነው። 11ዷን ወይም 10ሯን በስራ ሰዓት ባለችኝ ስራ ብዬ በምሰራት ስራ ባሳልፈው ሌላው በቃ በከንቱ ነው። ደግሞ እኮ የሚገርመው 5 ሰዓት 6 ሰዓት እስከ ምሽቱ ቤቴ ቁጭ ብዬ በቃ ስክሮል ህይወታችን ራሱ ማለት ነው እንደ ቲክቶክ ስክሮል ሆኖ የሆነ ነገር ላይ እኮ ጠንከረ ብለን እንድንሰራ መሆን ራሱ አልቻልንም። ህይወታችን ራሱ ቲክቶክ ነው የሆነው። መድኃኒዓለም በቃ ስክሮል የሆነ ህይወት ታውቃላችሁ። ግን ደግሞ ወደኋላ መለስ ብላችሁ ስታዩት 1 ዓመት 2 ዓመት ምንም ነገር ማለት ምንም ነገር ጠብ አለማለቱን ስታዩት ራሳችሁን አትታዘቡትም? ራስን መታዘብና ራሳችሁን ደግሞ እንዲጣሉ ከሚያደርጓችሁ ነገር መካከል ማለት ነው ለሶሻል ሚዲያ 5 6 ዓመት አክቲቭ ሆኖ ሰው በራሱ ሶሻል ሚዲያ ላይ ግን ምንም ተጽዕኖ አለመፍጠር እኔ በቃ ራሴን በቃ እንዲጠላው ማለት ማንኛውም ዩቲዩበር በቃ ትላልቅ የምትሏቸው ምናልባት ከስንት 1 2 3 ምናልባት ኤሪያው ቦታ ሁኔታው ጊዜ ፈቅዶላቸው ምናምን አላማቸው ህልማቸውን ያሳኩ ሰዎች ሊኖሩ ይችላሉ። ካለበለዚያ ግን እያንዳንዱ ማንኛውንም ቲክታከርም ሆነ ዩቲዩበር ማየትም መጠየቅም ትችላላችሁ። በያዛት ስልክ በእጁ በቃ እኔ አሁን በእጄ ይዤ እንደምቀርጸው ነገር ማለት ነው በእጁ ይዞ ቀርጾ ነው ትልቅና ብዙ አላማውንና ህልሙን ማሳካት የቻለው ማለት ነው። በነገራችን ላይ እና ተኝቶ የሚሳካ ህልም የለም። በተለይ ደግሞ አንዳንድ ጊዜ በውስጣችን የምናስበውን በምናብ የምናስበውን በቃ ማለት አስበን መጀመር ሲያቅተን በህልማ ማለት በምናብ መኖር እንጀምራለን። ያን ህልማችን ዳሜጅ ይሆናል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እንደው ካለን 24 ሰዓት ውስጥ ለምንፈልገው ሶሻል ሚዲያ ኮንቴንት ወይም መስራት ለምንፈልገው ነገር እንዴት ሰው እንደው ለምሳሌ እንደ አንድ ጀማሪ ዩቲዩበር 5 ወይም እስከ 10 ደቂቃ 8 ደቂቃ ቪዲዮ መስራት ቢቻል አሪፍ ነው ይባላል አይደል? በዩቲዩብ አልጎሪዝም 8 ደቂቃ እኮ አጥቼ ዩቲዩብ መስራት አልችልም ወይም ሰው አያይልኝም ምናምን ስል እኔ በመጀመሪያ ወይም በመጀመሪያ ወራ 2 3 ወራት ብዙ ቪው የምጠብቀው እኔ ማን ነኝ? ስለዚህ እጀምራለሁ በቃ ለህልሜ እኖራለሁ። የምፈልገውን ቦታ ለምሳሌ አሁን ይሄ ቦታ ተንቀሳቅሼ ምናምን ቢሆን በጣም ያምራል አይደል? በቃ ሰውን ለምሳሌ እኔ አሁን አለበት ቦታ ይሄን ቦታ ማሳየት ብችል እያያችሁት ነው አይደል? ይሄን የመሰለ ቦታ ላይ እና በቃ በደቦ የሚሳካ ህልም የለም። በቃ ማለት በደቦ የሚሳካ ህልምና ራዕይ የለም። ማንም ሰው አሁን የተለያዩ ታዋቂ ቲክቶከሮች ወይም ዩቲዩበሮች ምናምን በብዙ አጅብ ልናቸው እንችላለን። መጀመሪያ ግን የጀመሩት ብቻቸውን ነው። ይሄን ማመን አለብን። ስለዚህ ዩቲዩብ ከአሁን በኋላ እኔ በቃ 1 ወር 5 6 ቪዲዮ ስጭኝ 2 3 ቀን የማልፈው ሰዓት አጥቼ ነው ስል ለራሴ እንደው አላፍም። እና ምን ልላችሁ ፈልጌ ነው ለራሳችሁ ህልማችሁን እንደራሳችሁ ህልማችሁን ገዳይ ሰው የለም። አይምሯችን ደግሞ በጣም ነው ራሳችንን የሚዋሸን በቃ ማለት ኮምፎርት ዞን ግን እኮ አስባችሁታል 3 4 ዓመት ተመሳሳይ ህይወት እንደመኖር ምን አይነት የሚመር ነገር አለ? የምር ለምሳሌ አንድ ሰው ይሄ ሰነፍ ነው ምናምን ቢላችሁ ልትናደዱ ሰው ሲነግረን ነው የምንናደደው፣ ግን እኛ እየኖር ነው። ተመሳሳይ ምንም ለውጥ የሌለ ህይወት 4 3 ዓመት መኖር እንዴት እንደሚያስጠላ ማንም ሳይነግራችሁ እኮ ይገባችኋል እኮ። ለራሳችሁ እኮ ያላችሁበት እንቅስቃሴ ያላችሁበት ኑሮ፣ በተለይ ደግሞ አንዳንድ ጠንክራ የሰሩ ጓደኞቻችሁን የተለወጡ ጓደኞቻችሁን ስታዩ በጣም እኮ ለራሳችሁ ይደብራችኋል። ግን ሰው ይሄ ሰነፍ ነው ምናምን ቢላችሁ ይሄ ኢጓችን ነው እንጂ እውነታው ነው። እኔ አሁን ሰው ምንም አምና የሚያውነው ዘንድሮ የሚያውነው ቢለኝ እውነቱን ነው መድኃኒዓለም። እና ምን ልላችሁ ፈልጌ ነው በቃ የህልማችን ገዳይ ራሳችን ነን። ያለን ነገር ለፈለግነው ሶሻል ሚዲያ ለመጀመር በቂ ነው። በቃ የኔ ጥያቄ በቂ ነው እንጀምር ነው በቃ ማለት በደቦ የሚሳካ ህልም የለም። እኔ አሁን ብዙውን ጊዜ አብሮ ሰው ከራሴ ጋር ሳልግባባ ሰው አብሮኝ እንዲሰራ የምፈልገው እኔ ማን ነኝ? መጀመሪያ አንድ ሰው ዋጋ ከፍሎ የዛን ሰው ዋጋ ራሱን ዋጋውን ካወቀ በኋላ ማንንም ሰው መጠየቅ ሳይጠበቅበት አብሮት በቃ ዙሪያውን የሆነ አካል ይሰበሰባል እንጂ መጀመሪያ ማንም አይሰበሰብልም፣ ማንም ቸክ አያደርግም። በነገራችን ላይ ደግሞ በተለይ እኔ እንደ ራሴ ወጣቱ ነው ወንድ ሆኖ ከተማ በተለይ እንደ ትላልቅ አዲስ አበባ ያለ ከተማ እየኖረ ወንድ ልጅ ራሱን በኢኮኖሚካል ካላሸነፈ ህልሙን በቃ ማለት የሆነ ድህነት ፈሪ ነው የሚያደርገው በነገራችን ላይ። ስለዚህ ህልምን ለማሳካት ማንኛውም ሰው ጠንክሮ ከሰራ ህልሙን ያሳካል። ግን ህልምን ለማሳካት ደግሞ ቁጭ ብሎ ወይም ተኝቶ ማለም ብቻ ማለም በቃ አለ ህልም እንጂ የሚታይ የሚጨበጥ ነገር እስከሌለ ድረስ ህልም ነው። ስለዚህ ምን ልላችሁ ፈልጌ ነው መድኃኒዓለም በቃ ባላችሁን ነገር በተለይ ደግሞ አንዳንድ ጊዜ እኔ በጣም የሚገርም ኤሪያ የሚገርም ምቹ ቦታ አለ ምቹ በቃ የሚገርም ስልክ ምናምን ይዛችሁ ምንም አሰሩ ልዩ በቃ ጀምሩት። በቃ ማለት
አንድ ሺህም ሆነ ምናምን እይታ አትጠብቁ ሲጀምሩ ማለት ነው። ማለት እኔ ማን ነኝ ብላችሁ አስቡ። ጀምሩ በራሱ ጊዜ አልጎሪዝሙ ወይም ጠንክራችሁ በቃ ወጥነት ያለው ስራ ስትሰሩ ማንኛውንም የዩቲዩብ ጄሚናይን ጠይቁት፣ የዩቲዩብን ግን ጠይቁት። ደግሞ በቅርቡ እሸቱ የለቀቀውን ቪዲዮ ይዩት፣ ስለ ዩቲዩብ ማለት ነው መድኃኒዓለምን። እና ካሁን በኋላ እኔ ወስኛለሁኝ። በቃ ካሜራማን ራሴ ነኝ፣ ቀራጩ ራሴ ነኝ፣ ኤዲተሩም ዳይሬክተሩም ራሴ ነኝ። ማንንም አልሰማም። እና ጀምሩ። ይመቻችሁ ብራዘር ቤተሰብ። ላይክ አድርጉኝ፣ ደግሞ ኮሜንት ብታደርጉኝ ደስ ይለኛል።